ዛሬ ጧት ተነስተህ ቀጥታ ስልክን ትከፍታለህ፣ ከዛ ኢንስታግራም ታያለህ፣ ሰዓቱ ይሄዳል። ከዛ ቲክቶክ ታያለህ፣ ሰዓቱ ይሄዳል። ሾርት የተለያዩ ነገሮች እያየ እንደ ሾርት ቪዲዮዎች እያየ ሰዓቱ ይሄዳል አይደል? ስለዚህ አብዛኞቻችን አዎ ነው የምንለው። ይሄ መልሳችን የሁላችንም አዎ ነው። ለምን? ይሄ ሶሻል ሚዲያ አዲክሽን የሚባለው ነገር አጥቅቶናል። ስፔሻሊ በዚህ ታይም ያለን ሰዎች ማለት ነው። እና ምን ልላችሁ ነው፣ ይሄ ነገር እኛ አይ ሱስ አይደለም ይሄ እኮ ኖርማል ነው የምንለው ነገር እውነትም ሱስ ሆኖብናል። ዛሬ የምናወራው ስልካችን ውስጥ ያሉ አፕሊኬሽኖች እንዴት ህይወታችንን እየሰረቁን እንደሆነ፣ ሶሻል ሚዲያ አዲክቲቭ ወይም ደግሞ ሱሰኛ እንደሆነ ዛሬ በአጭር ቪዲዮ 5 ወይዎችን አሳያችኋለሁ። የመጀመሪያው ሶሻል ሚዲያ አዲክሽን ስንል ምን ማለት ነው? ቲክቶክ፣ ፌስቡክ፣ ኢንስታግራም ሪሎችን እያየን እንዴት አዲክት እንሆናለን? አሁን ስናየው እንደዚህ ስናይ ምናምን አይ እኔ ሱሰኛ አይደለሁም፣ ኧረ ይሄ ቀላል አይደል እንዴ ምናምን የምንል ሰዎች አለን። ግን እውነቱን ስነግራችሁ የሆነ ነገር ኮሽ ባለ ቁጥር ስልካችን ያነሳን ከሆነ እውነትም አዲክሽን ላይ ነን ወይም ደግሞ በጣም ሱሰኛ ሆነናል። ሾርት ፎርም ቪዲዮዎች ላይ እንዳለ ማለት። ከዛ ደግሞ የሚገርመው ነገር ሳትፈልግ ነው ያንን የምከፍተው። ስልክን ትከፍታለህ፣ ምን እንደሆነ አታውቅም፣ ግን ቲክቶክ ገብተህ የሆነ ስክሮል እያደረክ ነው። ከዛ ምን እንደሆነ ምንም የምታውቀው ነገር የለም፣ ትዘጋዋለህ። ከዛ ከሁለት ደቂቃ ላትሞላ ትችላለህ። በሆኑ ሰከንዶች መልሰህ ታነሳዋለህ። ከዛ አሁን መልሰህ ስክሮል ነው የምታደርገው። ይሄ በጣም ሱስ ስለሆነብን አዲክቲቭ ስለሆነ ነው በሶሻል ሚዲያ ፕላትፎርሞች። ሁለተኛው ሳይንሱ ምን ይላል የሚለውን ዶፓሚን የሚባል ነገር ጭንቅላታችን ላይ የሚፈጠር ኬሚካል አለ። እሱን ስናነሳ ስልካችን ከዛ የምናየው ቪዲዮ ሊያስቀን ይችላል። ስክሮል እናደርጋለን፣ ከዛ እንስቃለን። ስክሮል ስናደርግ ደግሞ የሆነ ሀዘን የሆነ የልመና ቪዲዮ እናያለን። ስክሮል እናደርጋለን፣ የሆነ ሰው ሲያስተምር እናያለን። ግን መጀመሪያ ያየነውን አናስታውስ። ስንዘጋው ምን እንደተፈጠረ ምንም አናውቅም። ምን እንደተረዳን፣ ምን እንደጠቀመን፣ ምን እንደጎዳን ነገር ምንም ሳናቅ ስልኩን እንዘጋዋለን። ስለዚህ እዛው ላይ ነን። ከዛ የሆነ ኖቲፊኬሽን ምናምን ሲገባ መልሰን እናየዋለን። መልሰን ያችን ኖቲፊኬሽን አይተናል እኮ ግን መልሰን ስክሮል ውስጥ ነው መንገቡ። ይሄ አዲክቲቭ ስለሆነ ነው። ሶስተኛው ምልክቶቹ ምን እንደሆኑ አጠር አድርጌ ላሳያችሁ። ስልካችን ያለ ምንም ምክንያት እንከፍተዋለን። እንደዛ አንስቼ ምንም ምክንያት የለውም፣ ኖቲፊኬሽን አልገባልኝም፣ የሆነ ሰው አልደወለልኝም ምናምን ፓተሪ ከፍታለሁ፣ ላጥ አድርጌ ቲክቶክ ላይ ነው የምገባው። ከዛ ስክሮል እያደረኩ የለውም ምን የሆነ ሰዓት ከ3 ሰዓት ከ4 ሰዓት በኋላ እጨርሳለሁ። ላልጨርስም እችላለሁ፣ ልቀጥልም እችላለሁ። የዛን ሰዓት እንደኔ የሆነ ጉዳይ ሊኖረኝ ስለሚችል ነው ያንን የምጨርሰው። ስክሮል እያደረኩኝ እዛው ስክሮል ላይ ነው የምቆመው ማለት ነው። ሁለተኛው ስልክ ሳይኖር በጣም ነው የሚጨንቀ። ፍርሃት ይሰማል። ባትሪ ሊዘጋ ይችላል፣ ፍርሃት ነው የሚሰማ። ኔትወርክ ቢጠፋ ድንገት ፍርሃት ይሰማሃል። የሆነ ነገር ገጠመኝ አለ ስሜት የሆነ ነገር የሆነ የማንፈልገው ስሜት ምንም እኮ የለም እኮ፣ ግን ስልካችን የሆነ ባትሪ ዘግቶ ሊሆን ይችላል፣ ኔትወርክ ላይ ሊሆን ይችላል፣ ግን ብቸኛ ነገር ያደርገናል። ያ ነገር ያ አዲክቲቭ ስንሆን ይሄን ያክል በጣም ሱስ ሲያደርገን በዛ አዲክሽን ውስጥ ስንሆን ይሄን ያክል እንደዚህ አይነት ስሜቶች ይሰማናል። ይሄ በዚህኛው አባባል ፋሞ ወይም ደግሞ ፊር ኦፍ ሚሲንግ አውት ይባላል። ሶስተኛው ሳታስብ ጊዜው በጣም ነው የሚሄደው፣ ሰዓቱ በጣም ነው የሚሄደው። ቆይ አንዴ 30 ደቂቃ ያልካት 2 ሰዓት ትሆናለች፣ 2 ሰዓት ያልካት 6 ሰዓት ትሆናለች፣ 6 ሰዓት ያልካት ሙሉ ቀን ሆኖ አዳር ሙሉ እዛው ሆነ ነክቶም መሽቶም እዛው ላይ ትሆናለህ። ሁላ ሳተኛ ሁላ የሆነ አጋጥሟችሁ ከሆነ የሆነ ሰዓት ሌሊቱን ሙሉ አይተን ጠዋት ዝም ብለን የምንነሳበት ነገሮች አጋጥሞን ያውቃል። ያ አዲክቲቭ ስንሆን እዛ ውስጥ አዲክሽን ሲኖር የሶሻል ሚዲያ አዲክሽን ሲኖር ይሄ ነገር ሊያጋጥመን ይችላል። ስለዚህ አሁን የነገርኳችሁ ነገሮች የሚሰማችሁ ከሆነ ሱስ ውስጥ ናችሁ፣ ሶሻል ሚዲያ አዲክት አድርጓችኋል ማለት ነው። ስለዚህ ከዚህ ሱስ ውስጥ መውጣት መቻል ይኖርባቸዋል። አራተኛው የሶሻል ሚዲያ አደጋዎች እንዴት ናቸው፣ ምን ናቸው የሚለውን አጠር አድርጌ ላሳያችሁ። ጊዜ በጣም ነው የምታባክኑት። የሆነ ነገር መስራት እየቻላችሁ፣ የሆነ ነገር ማድረግ እየቻላችሁ፣ ለራሳችሁ የሆነ ነገር ኢምፓክት ማግኘት እየቻላችሁ በሶሻል ሚዲያ ብቻ ምንም ለማይጠቅማችሁ ነገር ስክሮል ያደረጋችሁ ጊዜው ያልፋል። ጊዜ ማለት እንደዚህ ቀላል እንዳትወስዱት፣ ብር እንደማጣት ማለት ነው። ጊዜ ካጣችሁ ብር እያጣችሁ፣ ይሄ ኦብቪየስ ነገር ነው። ሁለተኛው ሜንታል ሄልዝ ላይ ዲፕሬሽን ያጋጥመናል። ስተዲ እንደሚሉት ነገር ሶሻል ሚዲያ ምን ያደርሳል? አንዛይቲ የሚባል ነገር አለ፣ ሎ ኦፍ ሰልፍ ስቲም የሚባል ነገር አለ። ይሄ ዲፕሬሽን የሚባል ነገር በጣም ያጋጥማል። ዝም ብሎ ምንም ነገር ሳይፈጠር ቁጭ ብሎ ዲፕሬሽን ሊፈጠር ይችላል። የሆነ ጭንቀት የሆነ ድብርት ነገር ይፈጠርብናል ምናምን ምን ነገሮች አሉ። ያ አዲክት ስለሆነ ብቻ ነው የሚመጣው ይሄ ነገር። ሶስተኛው ለ10 ደቂቃ ለራሱ ትኩረት ይጠፋል። የሆነ መጽሐፍ ገለጥ አድርገን ረዘም አድርገን ማንበብ አንችልም። የሆነ ረዘም ያለ ፖድካስት የሚጠቅመን ፖድካስት ለራሱ ማየት አንችልም። ያ ፎከሳችን ያሳጠናል። ለምን? እዚህ የለመድነው ሾርት ፎርም ቪዲዮዎች ስለሆነ በዛ በሾርት ሚሞሪያችን እየለመደ ያለው ሾርት የሆኑ ቪዲዮዎች ስለሆነ በጣም ትኩረታችንን ያሳጠናል። አራተኛው ግንኙነትን ያበላሻል። ከቤተሰባችን ላይ ከጓደኞቻችን ጋር ካጠገባችን በዙሪያ ያሉ ሪሌሽንሺፓችንን ሊያበላሽብን ይችላል። ይሄ ማለት ቤተሰባቸው ቁጭ ብሎ እያወሩ እየተጫወቱ አንተ አዲክቲቭ ስለሆንክ ብቻ ቲክቶክ እያየ ነው ስክሮል እያደረክ ነው። በእርግጥ አሁን ሁሉም ፋሚሊ ላይ ስክሮል ያደርጋል። የተለያዩ ጓደኞች የሆነ ቁም ነገር እየሰሩ እዚህ ስራ እየሰሩ አንተ ስክሮል እያደረክ ነው። ይሄ ያንተ እነሱ ጋር ያለን ሪሌሽንሺፕ በጣም ይጎዳዋል። አምስተኛው ትልቅ አላማ አለህ ግን ፌስቡክ ውስጥ ኢንስታግራም ውስጥ ወይ ቲክቶክ ውስጥ ጠፍተሃል አንተ።
ይሄንን ያጋጥማል። አላማ እንዳታሳካ በጣም በትልቁ የማይሆን ነገር ይገጥማል ማለት ነው። ይሄ የሶሻል ሚዲያ አዲክቲቭ የሆኑ አደጋዎች ናቸው። ስለዚህ ከዚህ ከሶሻል ሚዲያ አዲክሽን ውስጥ ለመውጣት አጠር አድርጌ መፍትሄዎቹን ልንገራችሁ። ይሄ ስክሮል ታይማችን መቀነስ፣ ይሄ 2 ሰዓት 3 ሰዓት የምንሄደውን ቢያንስ የሚጠቅሙን ነገሮች አይተን ለመውጣት መሞከር። ራሳችንን በቃ ይሄን ያክል አይቼ እወጣለሁ፣ ይሄ ሱሳችን ይቀንስልን። ስታዩ የምትፈልጉትን ቪዲዮ ብቻ አይታችሁ ቁጭ ለማድረግ፣ ከዛ ከስልክ ዞን ራቅ ለማለት መሞከር። ኖቲፊኬሽን መዝጋት። ኖቲፊኬሽናችሁን በተሻላችሁ አቅም የሆነ ነገር ፎከስ እንድታደርጉ ካላደረጋችሁ ኖቲፊኬሽናችሁ ኦፍ አድርጋችሁ ማንበብ ከሆነ የሆነ ነገር እናንተ የሚጠቅም ነገር እየሰራችሁ ወይ ስኪል ልትማሩ ትችላላችሁ። የሆነ ነገር የምታደርጉ ከሆነ ኖቲፊኬሽናችሁ ማጥፋት እንዳትረሱ። በመጨረሻም ሪፕሌስ ማድረግ ይልመድባችሁ። ለምሳሌ ስክሮል የምታደርጉበትን ታይም 2 ሰዓት ከሆነ ትንሽ የመጽሐፍ 30 ደቂቃ ማንበብ፣ ስክሮል የምታደርጉበትን ነገር ስፖርት መስራት፣ ስክሮል የምታደርጉበትን ነገር ጓደኛ ጋር ወክ ማድረግ፣ የተለያዩ ናቹራል ነገሮችን ማየት፣ ስክሮል የምታደርጉበትን ነገር ስኪሎችን መማር፣ ለእናንተ የሚጠቅሙት ቪዲዮ ኤዲቲንግ ሊሆን ይችላል፣ ሶሻል ሚዲያ ማኔጅመንት፣ እናንተ የምትፈልጉትን ስኪል ብቻ ቁጭ ብላችሁ በደንብ ብትማሩበት፣ ወይም ቋንቋ ሊሆን ይችላል፣ ይሄን ብትማሩበት ለራሳችሁ ይጠቅማል። የዛሬ ቪዲዮአችን ስለ ሶሻል ሚዲያ አዲክሽን ነበር። ሶሻል ሚዲያ አዲክሽን ምን እንደሆነ፣ እነማን እንደሆነ፣ ምን አይነት ስሜት እንዳላቸው፣ አደጋውስ ምንድነው፣ መፍትሄውስ ምን እንደሆነ በዚህ ቪዲዮ አጠር አድርጌ አሳይቻችኋለሁ። እናንተም ይሄ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። እዚህ ድረስ ካያችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።